ሰላም ጤና ይስጥልን የፔጃችን ተከታዮች ከወረዳ 10 ኮሚኒኬሽን የሳምንቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ቃል ከወረዳው ወጣቶች ጋር ውይይት ተካሄደ። በፋይናንስ ግልጸኝነትና ተጠያቂነት ቅድመ በጀት ዙሪያ ስልጠና ተሰጠ። በሁለተኛ ዙር የሌማት ትሩፋት መዝጊያ ፕሮግራም የዶሮ መኖ፣ የዶሮ ኬጅ እና የዶሮ ስርጭት ተካሄደ። ከአዲስ ከተማ ክፍለ ከተማ ወረዳ 10 አስተዳደር ባለሙያዎች ጋር ውይይት ተካሄደ። ሀገራዊ ብልጽግና የሴቶች ሚና በሚል መሪ ቃል በወረዳ ደረጃ የማጠቃለያ የሴቶች መድረክ ተካሂዷል። የወረዳ 10 ምክር ቤት 12ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን አካሄደ። በኮሚኒኬሽን ጽሕፈት ቤት የተዘጋጀ ፎቶ አውደ ርዕይ ለሕዝብ እይታ ክፍት ሆነ። ሕገ ወጥና ኢ-መደበኛ ፍልሰትን በጋራ እንከላከል በሚል መሪ ቃል ወንጀልን መከላከልና መቆጣጠር ዙሪያ ውይይት ተካሂዷል። የወረዳ 10 መደበኛ የመንግስትና የፓርቲ ተግባራት አፈጻጸም ተገመገመ። የዋጋ ንረትን በማረጋጋት የነዋሪውን የኑሮ ጫና እያቃለለ የሚገኘው የሰንበት ገበያ በወረዳ 10 ተጠናክሮ ቀጥሏል። የወረዳ 10 ስራና ክህሎት ጽሕፈት ቤት ለ2303 የወረዳው ነዋሪዎች ቋሚ የስራ ዕድል መፍጠሩን ገለጸ። የሌማት ትሩፋት ተግባር ለኑሮ ውድነት ማረጋጋት ከፍተኛ አስተዋጽኦ እያበረከተ መሆኑ ተገለጸ። የወረዳ 10 አስተዳደር የወጣቶች ሚና ለሁለንተናዊ ብልጽግና በሚል መሪ ቃል ከወረዳው ወጣቶች ጋር ውይይት አካሂዷል። ለውይይቱ መነሻ ሰነድ ያቀረቡት የወረዳው ምክር ቤት ዋና አፈ ጉባኤ አቶ ሀብቱ ፍቃዱ የሚጠቅመውንና የሚጎዳውን ነገር በሚዛን መመልከት ከወጣቱ እንደሚጠበቅ አሳስበው ወጣቱ የማንም ዓላማ መጠቀሚያ ከመሆን ይልቅ በመጣው ለውጥ ሁለንተናዊ ተሳትፎ በማድረግ ተጠቃሚነቱን ለማጎልበት ሚናቸውን በተገቢ መወጣት እንደሚገባ ገልጸዋል። በሌላ በኩል የውይይቱ ተሳታፊዎች ወረዳ አስተዳደሩ ወጣቱን ታች ድረስ ወርዶ ችግሩን ማየትና መፍታት እንደሚገባ ያነሱ ሲሆን በመድረኩ ላይ የተገኙት የወረዳው ዋና ስራ አስፈጻሚ አቶ አበራ ግርማና የፓርቲ ኃላፊ ወይዘሪት ሀያት ከድር ከመድረኩ ለተነሱ ሀሳብና አስተያየቶች መልስና ማብራሪያ ሰጥተውባቸዋል። የወረዳ 10 ፋይናንስ ጽሕፈት ቤት የ2018 ቅድመ በጀትን በሚመለከት ከባለድርሻ አካላት ጋር ተወያይቷል። በ2017 በጀት የጽሕፈት ቤቶችን በጀት አጠቃቀም ሪፖርት ያቀረቡት የጽሕፈት ቤቱ ኃላፊ አቶ አብዱላሂድ ሱልጣን የሚመደብልንን በጀት ለታለመለት ተግባር እያዋልን እንገኛለን ያሉ ሲሆን በ2018 ቅድመ በጀት በፋይናንስ ግልጸኝነትና ተጠያቂነት ዙሪያ ማብራሪያ ሰጥተዋል። በውይይቱ ላይ የፋይናንስን ጨምሮ ትምህርትና የስራና ክህሎት ጽሕፈት ቤት እቅድና አፈጻጸም ቀርቦ ከህብረተሰቡ ከተውጣጡ ተወካዮች ጋር በጥልቀት ውይይት ተደርጎባቸዋል። በወረዳ 10 አስተዳደር በበጀት ዓመቱ የሁለተኛ ዙር የሌማት ትሩፋት መዝጊያ ፕሮግራም በአነስተኛ ደረጃ ውስጥ ለሚገኙ የህብረተሰብ ክፍሎች የኬጅ ዶሮና የመኖ ስርጭት ተካሂዷል። በፕሮግራሙ ላይ ተገኝተው መልእክት ያስተላለፉት የወረዳው ብልጽግና ፓርቲ ኃላፊ ወይዘሪት ሀያት ከድር የከተማ ግብርናና የሌማት ትሩፋት ስራዎች የምግብ ዋስትናን በማረጋገጥ ለወረዳው ነዋሪዎች የኑሮ ውድነትን ከማረጋገጥ አንጻር ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። የአርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ አቶ ጌታቸው ተክሌ በበኩላቸው በዚህ የንቅናቄ ስራችን በወረዳው ለሚገኙ ብዛት ላላቸው የህብረተሰብ ክፍሎች የዶሮ ጫጩት፣ የዶሮ ማርቢያ ኬጅ እንዲሁም መኖ መሰራጨቱን አስታውቀዋል። ሀገራዊ ብልጽግና የሴቶች ሚና በሚል መሪ ቃል በወረዳው ከሚገኙ ሴቶች ጋር በወረዳ ደረጃ የማጠቃለያ የሴቶች መድረክ ተካሂዷል። የወረዳ 10 ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሪት ሀያት ከድር ለከተማችን ሰላም፣ ለሀገር ብልጽግና ስኬት፣ ለሀገረ መንግስት ግንባታው ስኬታማነት የሰላም እሴት ግንባታችን ላይ ግንባር ቀደም በመሆን ሴቶች ሲያበረክቱ የነበረውን አስተዋጽኦ በማንሳት በቀጣይም የበኩላቸውን ሚና መወጣት እንዳለባቸው አንስተዋል። የወረዳ 10 ምክር ቤት 12ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤውን የወረዳው ዋና ስራ አስፈጻሚ አቶ አበራ ግርማን ጨምሮ ሌሎች አመራሮችና የምክር ቤቱ አባላት በተገኙበት በድምቀት አካሂዷል። በጉባኤው የወረዳ አስተዳደሩ የ2017 ዓ.ም የ9 ወር ሪፖርት ቀርቦ ውይይት ተደርጎበታል። የምክር ቤት አባላቱ የህብረተሰቡ ጥያቄዎች ናቸው ያላቸውን የጎርፍ፣ የመልካም አስተዳደር ችግሮች፣ ከመሰረታዊ ፍጆታ ዕቃዎች አቅርቦት፣ ከሸገር ዳቦ አቅርቦት አንጻር የመብራት መቆራረጥ ችግር፣ ከሴቶችና ወጣቶች ተጠቃሚነት ጋር በተያያዘ በርካታ ጥያቄዎችን አንስተዋል። አያይዘውም በወረዳው እየተሰሩ ያሉ የአስተዳደሩን ምድረ ግቢ ማዘመን፣ የልማትና ሌሎች ሰው ተኮር ተግባራት እንዳሉ በማንሳት አስተዳደሩን አመስግነዋል።
የተነሱ ጥያቄዎችን እንደ ግብዓት በመውሰድ ጉድለቶችን ወስደን ለማረም የምንሰራ ይሆናል ያሉት የወረዳው ዋና ስራ አስፈጻሚ ለቀጣይም ችግሮች ሲኖሩ ችግሩን በመለየት በጋራ ልንሰራ ይገባል በማለት መልእክታቸውን አስተላልፈዋል። በመጨረሻም ሁለት የካቢኔ አባላት ሹመትን በማቅረብ አቶ ሳሙኤል አባዲን የወረዳው ወጣቶችና ስፖርት ጽሕፈት ቤት ኃላፊ፣ ወይዘሪት መሀሌት አስታጥቀው የወረዳው ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ በማድረግ ምክር ቤቱ በሙሉ ድምፅ አጽድቆ ጉባኤው ተጠናቋል። የወረዳ 10 ኮሚኒኬሽን ጽሕፈት ቤት በ2017 ዓ.ም ባለፉት 9 ወራትና በ90 ቀናት ውስጥ አስተዳደሩ ሲያከናውናቸው የነበሩ የልማት፣ የመልካም አስተዳደርና የበጎ ፍቃድ ስራዎች፣ የማዕድ ማጋራት፣ የከተማ ግብርና፣ የከተማ ውበትና ጽዳት፣ የሰላምና ጸጥታ ስራዎች እንዲሁም የተለያዩ ተግባራትን በማካተት የፎቶ አውደ ርዕይ በማዘጋጀት እያስጎበኘ ይገኛል። አውደ ርዕዩን የከፈቱት የወረዳው ዋና ስራ አስፈጻሚ አቶ አበራ ግርማ በበጀት ዓመቱ በርካታ ውጤታማ ስራዎችን አከናውነናል፣ በጥንካሬ ያሉትን ለማስቀጠል ድክመቶቻችንን ደግሞ ለማስተካከል እድል የሚሰጥ ነው በማለት በወረዳው የተሰሩ ስራዎችን በዚህ መልኩ ተዘጋጅቶ ለህዝብ እይታ መቅረቡ ለቀጣይ ተግባር ያነሳሳል ብለዋል። በጉብኝቱ ላይ የወረዳው ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ መለሰ በረዶ በዕለቱ ለተገኙ ነዋሪዎች፣ የወረዳው አመራሮች፣ የወረዳው ምክር ቤት አባላትና ለተቋማት ባለሙያዎች የፎቶ አውደ ርዕዩን አስጎብኝተዋል። ተሳታፊዎች በበኩላቸው የወረዳውን አፈጻጸም ለእይታ ክፍት መደረጉ ለወረዳው ገጽታ ግንባታ ትልቅ አስተዋጽኦ ያበረክታል ብለዋል። በወረዳ 10 አስተዳደር በሰው መነገድ፣ ሰውን በህገ ወጥ መልኩ ድንበር ማሻገር እና በህገ ወጥ መንገድ ሰውን ወደ ውጭ ሀገር መላክ ወንጀልን መከላከልና መቆጣጠር ዙሪያ ውይይት ተካሂዷል። የወረዳው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ፈጠነ ማሚት በሀገራችን ህገ ወጥ የሰዎች ንግድና ዝውውር ከምንጊዜውም በላይ ስር የሰደደ ችግር እየሆነ መምጣቱን በማንሳት በየአካባቢያችን ያሉ ለችግሩ ተጋላጭ የሆኑ ወጣቶችን በማስተማርና መንግስት እያመቻቸ ባለው የስራ ዕድሎች ተጠቃሚ እንዲሆኑ በማድረግ ህገ ወጥ ተግባሩን ለመከላከል ሁሉም አካላት የሚጠበቅባቸውን ኃላፊነት ሊወጣ ይገባል ብለዋል።